በሶሻል ሚዲያ ላይ የድርጅቶችን የግለሰቦችን የመሳሰሉትን ጥፋቶች የወንጀል ተግባሮች ወይም ስካንድሎች በማጋለጥ የሚታወቁ ግለሰቦችን ተጠቅሞ የራስን ድርጅት ስም ለማጉላት የሌሎች ድርጅቶች ደግሞ ስምና ዝና ለማጉደፍ የሚደረግ ተግባር ያልተገባ የንግድ ውድድር ተብሎ ተጠያቂነት ሊያመጣ የሚችል ስለመሆኑ ስንቶቻችሁ ታውቃላችሁ? አንዳንድ ድርጅቶች ተፎካካሪያቸውን ወይም በእነሱ ዘርፍ የተሰማራ ሌላ ድርጅት በእነዚህ ወንጀል ድርጊትን እናጋልጣለን፣ መረጃ ደርሶናል ወዘተ በሚሉ ግለሰቦች አማካኝነት የሌሎችን ድርጅቶች መልካም ስም፣ ዝና፣ እውነትም ይሁን ውሸት በተለያየ መንገድ ካቀረቡ በኋላ በዛው በተመሳሳይ ፕላትፎርም እነዚሁ እናጋልጣለን በሚሉ ሰዎች አማካኝነት የራሳቸውን ደግሞ እነዚህ ግን ጥሩ ናቸው፣ እነዚህ አሪፍ ናቸው የሚል አይነት ይዘት ያለው ኮንተንቶች ሲያሰራጩ ይታያል። ይህ አይነቱ ተግባር ያልተገባ የንግድ ውድድር ተብሎ ሊያስጠይቅና ሊያስቀጣ የሚችል ተግባር ስለመሆኑ ብዙዎች የሚያውቁ አይመስለኝም። ስለሆነም ይህ ተግባር የተከለከለና አንፌር ኮምፒቲሽን ወይም ያልተገባ የንግድ ውድድር ሊያስከትል ስለሚችል ይህንን ሊደርሳችሁ ለሚገባቸው ሰዎች ሼር እንድታደርጉ ሊጠይቃችኋለሁ። ቴንኪዩ።